ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 14ኛው ቪዲዮ ነው። በዚህ ቪዲዮ አይድሮፐር ቱል እና በዚያ ግሩፕ ውስጥ ያሉ ተጨማሪ አንዳንድ ቱሎችን እናያለን። በተጨማሪም ወደ ብረሽ ግሩፕ ተመልሰን ከለር ሪፕሌስመንት እና ሚክሰር ብረሽ ቱልን እናያለን። አሁን ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። አይድሮፐር ቱልን ብረሽ ቱልን ከተማርን በኋላ እናየዋለን ብለን አልፈነው ነበር። አሁን ብረሽ ቱልን አይተን ጨርሰናል። ወደ አይድሮፐር እንመለስና ምን እንደሆነ ለምን እንደሚጠቅመን እንይ። አይድሮፐር ቱል ከፍሬም ቱል ቀጥሎ ባለው ግሩፕ ውስጥ መጀመሪያ የምናገኘው ቱል ነው። ሾርትከቱ አይ ነው። ይህ ቱል ከኢሜጃችን ውስጥ የሆነን ከለር ለመውሰድ የሚያገለግለን ቱል ነው። ቱሉን በመጠቀም ካንቫስ ላይ ካለ የትኛውም ኢሜጅ ወይም ኤሌመንት ከለር መውሰድና መጠቀም እንችላለን። ለምሳሌ እዚህ ኢሜጅ ውስጥ ብዙ አይነት ከለሮች አሉ። ከለር ለመውሰድ ምንድነው የምናደርገው? በቀላሉ ቱሉን ከያዝን በኋላ የምንፈልገው ከለር ያለበት ኤሪያ ላይ ክሊክ እናደርጋለን። መጀመሪያ ልብ በሉ፣ እዚህ ጋር ፎርግራውንድ ከለሩ አሁን ላይ ነጭ ነው። ለምሳሌ እዚህ ቢጫው አበባ ላይ መተን ክሊክ ብናደርግ እንደምታዩት ፎርግራውንዱ በመረጥኩት መሰረት ቢጫ ከለር ይዟል። ወደዚህም መተን ክሊክ ብናደርግ የዚህን አበባ ከለር ይወስዳል። የትም ቦታ ላይ ክሊክ ብናደርግ ክሊክ ያደረግንበት ቦታ ላይ ያለውን ከለር ይወስዳል። ታዲያ ይህን ከለር ከወሰድን በኋላ ብረሽ ላይ መጠቀም እንችላለን። ወደፊት የምናያቸው ከለርን የሚጠቀሙ ሌሎች ቱሎች አሉ፣ እነሱም ላይ መጠቀም እንችላለን። ብረሽ ቱል ላይ ሆነን አልትን በመያዝ አይድሮፐር ቱልን አክቲቭ ማድረግ እንችላለን። አየር ላይ የምንፈልገውን ከለር ቀይረን ፔንታችንን መቀጠል እንችላለን። አክቹዋሊ አይድሮፐር ከካንቫስ ብቻ ሳይሆን ከዚያም ውጭ ከለር መውሰድ ይችላል። ኢቨን ከሶፍትዌር ውጭ ከኢሜጅ ወይም ብራውዘር ከዴስክቶፕ ራሱ ከለር መውሰድ ይችላል። ለምሳሌ ብራውዘር ላይ ሰርች አድርገን ካገኘናቸው ኢሜጆች ውስጥ ከለር መውሰድ ከፈለግን መጀመሪያ ሶፍትዌር ውስጥ ሆነን ክሊክ እናድርግና ክሊኩን ሳንለቀው ወደ ምንፈልገው ኤሪያ እናመጣዋለን። አሁን ከርሰሩ ካለበት ፖይንት ከለር ይወስዳል ማለት ነው። ከለሩን ከወሰድን በኋላ ክሊኩን እንለቀዋለን። ከዚያ ወደ ሶፍትዌራችን ተመልሰን መስራት እንችላለን። ባይ ዲፎልት ይህ ቱል ለፎርግራውንድ ነው ከለር የሚሰጥልን። የመረጥነው ለባክግራውንድ እንዲሆን ከፈለግን አልተን እንይዛለን። አልተን ስንይዝ እንደምታዩት ከለሩን ለባክግራውንድ ያደርገዋል። ሌላው ኪቦርዳችን ላይ ካፕስ ሎክን ስናበራ የከርሰሩን ሼፕ ወደ ታርጌት ይቀይረዋል። ክሊክ የምናደርግበት ኤሪያ ላይ ያለውን ከለር ሞር ክሊርሊ ማየት እንችላለን። ወደ ኦፕሽን ባር ስንሄድ መጀመሪያ ላይ የምናገኘው የዚህ ቱል ኦፕሽን ሳምፕል ሳይዝ ነው። ይህ ኦፕሽን ቱሉ ከለር የሚወስድባቸውን ፒክስሎች ብዛት ያስመርጠናል። አሁን እንዳለው 3x3 አቬሬጅ ላይ ከሆነ ክሊክ ባደረግንበት ፖይንት ዙሪያ በሆሪዞንታል ኤንድ ቨርቲካል የ3 ፒክሰሎችን አቬሬጅ ከለር ይወስዳል። 5x5 ላይ ካደረግነው ልክ እንደዛው በሆሪዞንታል የ5 በቨርቲካል የ5 ፒክሰሎችን ከለር ይወስዳል። ይህን ቴክኒክ ፓርት 9 ቪዲዮ ላይ ማጂክ ዋንድ ቱልን ስንማር በደንብ አይተነዋል። ይሄ ኦፕሽን እስከ 101 ድረስ ሳምፕል ሳይዝ ይሰጠናል። የመጀመሪያው ፖይንት ሳምፕል የሚለው ላይ ካደረግነው ጀስት ክሊክ ያደረግንበት ፒክሰል ላይ ያለውን ከለር ብቻ ነው የሚወስደው። የተለየ ምክንያት ከሌለን ባይ ዲፎልት እንዳለው 3x3 ላይ ብናደርገው የተሻለ ነው። ቀጥሎ ያለው የሌየር ኦፕሽን ነው። ስፔሲፊክ ከሆኑ ሌየሮች ብቻ ከለር እንዲወስድ ከፈለግን እዚህ ጋር ካሉት ኦፕሽኖች የሚሆንን እንመርጣለን። ካልሆነ ግን ክሊክ ያደረግንበት ኤሪያ ላይ ካለ የትኛውም ሌየር ከለር እንዲወስድልን ባይ ዲፎልት እንዳለው ኦል ሌየርስ ላይ እንተዋለን። ቀጥሎ ሾው ሳምፕሊንግ የሚለው ቼክ ቦክስ ክሊክ ስናደርግ የሚመጣውን ይህን ሰርክል ኦን ኦፍ የምናደርግበት ነው። የዚህ ሰርክል ጥቅም ምንድነው? አዲስ የመረጥነውን ከለር እና በፊት የነበረውን ከለር ያሳየናል። ለምሳሌ እዚህ ጋር መጥቼ ክሊክ ባደርግ አሁን የመረጥኩትን ከለር ከላይ ያሳየኛል፣ ቀድሞ የነበረውን ደግሞ ከስር ያሳየኛል። ሁለቱንም ከለሮች ኮምፔር ለማድረግ ያገለግለናል ማለት ነው። አይድሮፐር ቱል ይሄ ነው። አይ ቲንክ ሁሉም ነገር ግልጽ ነው። ቀጥሎ ያለው 3D ማቴሪያል አይድሮፐር ቱል የሚለው በፊት ፎቶሾፕ ከ3D ፋይሎች ጋር ዲል በሚያደርግበት ጊዜ ከሆነ ሞዴል ላይ ማቴሪያሎችን ለመውሰድ የሚጠቅም ነበር። አሁን ላይ ግን አጠቃላይ ፎቶሾፕ ውስጥ ያሉ ከ3D ጋር የተያያዙ ፊቸሮችን አንጠቀማቸውም ማለት እንችላለን። ሪል 3D ስራዎችን መስራት የፈለገ ፎቶሾፕን ሳይሆን የ3D ሶፍትዌሮችን ነው የሚጠቀመው። ከዚህ በታች እዚህ ግሩፕ ውስጥ ያሉ ቱሎች ኮመንሊ ዲዛይን ላይ የምንጠቀማቸው ቱሎች አይደሉም፣ ግን ኢንኬዝ መጠቀም ከፈለግን ጀስት ምንነታቸውን ለመረዳት ዝም ብለን ከላይ እናያቸው። ከለር ሳምፕለር የሚለው ቱል ከኢሜጃችን ውስጥ የሆነን ስፔሲፊክ ፓርት ከለር ኢንፎርሜሽን ትራክ ለማድረግ የሚያገለግለን ቱል ነው። ቱሉን ይዘን ኢሜጃችን ላይ ክሊክ ስናደርግ እንደዚህ ሳምፕለር ያስቀምጥልናል። ፓናል ሴክሽን ላይ ደግሞ ኢንፎ ፓናልን ይከፍትልናል። ሳምፕለሩ ያረፈበት ቦታ ላይ ያለውን የከለር ኢንፎ ያሳየናል። ኢሜጃችን ውስጥ የፈለግነው ቦታ ላይ 10 የሚደርሱ ሳምፕለሮችን ማስቀመጥ እንችላለን። ኢንፎ ፓናል ላይ ሁሉንም በቁጥር እያስቀመጠ የከለሩን ቫልዩ ያመጣልናል።
እነዚህን ቦታቸውን ክሊክ እያደረግን ሙቭ ማድረግ እንችላለን። ዲሌት ማድረግ ከፈለግን ኪቦርዳችን ላይ አልትን ይዘን ክሊክ እናደርጋለን። ወይም ሁሉንም በአንዴ ማጥፋት ከፈለግን ኦፕሽን ባር ላይ ክሊር ኦል እንለዋለን። ቀጥሎ ያለው ሮለር ቱል ለሜዠርመንት የሚያገለግለን ቱል ነው። በቀላሉ ክሊክ አድርገን በዚህ መልኩ ላይን ስንሰራ ኦፕሽን ባር ላይ ሁለቱ ፖይንቶች ያሉበትን ፖዚሽን እና በመካከላቸው ያለውን ዲስታንስ ያሳየናል። ከዚያ በተጨማሪ ኢሜጃችን ላይ የፕሪስፔክቲቭ ዲስቶርሽን ችግር ካለ እዚህ ጋር ስትሬትን ብለን ማስተካከል እንችላለን። ላይኑን ማጥፋት ስንፈልግ ክሊር እንለዋለን። ቀጣዩ ኖት ቱል ነው። ይህ የዲዛይናችን ስፔሲፊክ ፓርቶች ላይ ስቲኪ ኖቶችን ማስቀመጥ የሚያስችለን ቱል ነው። ለምሳሌ በቲም የምንሰራ ከሆነ ወይም ፋይሉ ለሌላ ዲዛይነር የሚላክ ከሆነ አንዳንድ ኮመንቶችን ወይም ኢንፎችን አታች ማድረግ እንችላለን። ጀስት የምንፈልገው ቦታ ላይ ክሊክ ስናደርግ እንደዚህ አይከን ያስቀምጥልናል። ከዚያ በዚህ በኩል ኖትስ ፓናል ይከፍትልናል። ማስቀመጥ የፈለግነውን ኮመንት እዚህ ጋር እናስገባለን። ዲዛይነሩ ይችን ክሊክ ሲያደርግ ኖቱን ይከፍትለታል። ተጨማሪ ኖቶችን ክሊክ እያደረግን መጨመር እንችላለን። የመጨረሻው ካውንት ቱል ነው። ይህ ቱል ኢሜጃችን ላይ በቁጥር መለየት የምንፈልጋቸው ፓርቶች ካሉ እንደዚህ ክሊክ እያደረግን ቁጥሮችን ማስቀመጥ እንችላለን። ያው ቁጥሮቹ ለጋይድ ብቻ የሚያገለግሉ ናቸው እንጂ ኤክስፖርት የምናደርገው ኢሜጅ ላይ አይኖሩም። ከለራቸውን እዚህ ጋር መቀየር እንችላለን። ኢቭን በግሩፕ ኦርጋናይዝ የምናደርግበት ኦፕሽን እዚህ ጋር አለ። ማጥፋት ከፈለግን ክሊር እንለዋለን። በቁጥር መለየት የምንፈልጋቸው ነገሮች ካሉ ይህን ቱል መጠቀም እንችላለን። ኦኬ፣ እዚህ ግሩፕ ውስጥ ያሉ ቱሎችን ጨርሰናል። ወደ ብረሽ ግሩፕ እንሂድና እዛ ውስጥ የቀሩንን ሁለት ቱሎች እንመልከት። ብረሽ ውስጥ ከፔንስል ቀጥሎ የምናገኘው ቱል ከለር ሪፕሌስመንት ነው። ይህ ቱል ልክ እንደ ስሙ ከለሮችን ሪፕሌስ ለማድረግ የምንጠቀመው ቱል ነው። የኦብጀክቱ ቴክስቸር ወይም ዲቴል ሳይቀየር ከለሩን ብቻ ለመቀየር ያስችለናል። ለምሳሌ እዚህ ኢሜጅ ውስጥ ይህን ቱል በመጠቀም ከጃኬቱ ከለሮች ውስጥ አንዱን ለይተን መቀየር እንችላለን። ኦኬ፣ እንዴት ነው ይህን ማድረግ የምንችለው? መጀመሪያ የምንቀየርበትን ከለር ፎርግራውንድ ላይ ሴት እናደርጋለን። ሰምቲንግ እንደዚህ አይነት ከለር ይሁን። ከዚያ መቀየር የፈለግነው ከለር ላይ ፔንት እናደርጋለን። ለምሳሌ በዚህ በኩል ያለውን ቀዩን ከለር እንቀይረው። እንደምታዩት በዚህ መልኩ በቀላሉ ይቀይርልናል። ቤዚክሊ ቴክኒኩ ይሄ ነው። ወደ ኦፕሽን ባር ስንሄድ እንደ ማንኛውም ብረሽ የተለመዱት እነዚህ ሴቲንጎች አሉት። ቀጥሎ ሞድ የሚለው ላይ 4 አይነት የሪፕሌስመንት ሞዶችን ይሰጠናል። ባይ ዲፎልት ከለር ላይ ሆኖ ነው የምናገኘው። እዚህ ላይ ሲሆን ብራይትነሱን ሳይለውጥ የከለሩን ሂው ኤንድ ሳቹሬሽን በሰጠነው ከለር መሰረት ይቀይርልናል። ሂው ላይ ካደረግነው ደግሞ ብራይትነስ ኤንድ ሳቹሬሽን እንደነበር ይቀጥላል። ሁለቱም ላይ ሂው ስለማይቀየር ሜቢ ልዩነታቸው ዛትማች ክሊር ላይሆን ይችላል። ሳቹሬሽን ላይ ስናደርገው ሂው ኤንድ ብራይትነስ እንዳሉ ሆነው ሳቹሬሽኑን ብቻ በሰጠነው የከለር ሳቹሬሽን ሌቭል መሰረት ይቀይርልናል። አሁን እነዚህ ኦፕሽኖች የሚሰሩበት ሎጂክ የገባችሁ ይመስለኛል። እንደምታዩት አሁን ከለሩ ምንም እየተቀየረ አይደለም። ጀስት ሳቹሬሽኑን ብቻ ኤዲት እያደረገ ነው። የመጨረሻው ሉሚኖሲቲ ነው። ይሄ ደግሞ ሂው ኤንድ ሳቹሬሽን እንዳሉ ሆነው ብራይትነሱን ብቻ ይቀይርልናል። ይህን ቱል የምንጠቀመው ከለር ለመቀየር ከሆነ ወይ ከለር ላይ ወይም ሂው ላይ ነው የምናደርገው። በጣም ጥሩ። ቀጥሎ እነዚህን 3 ኦፕሽኖች እናገኛለን። የመጀመሪያው ሳምፕሊንግ ኮንቲኒዩስ ነው። እዚህ ኦፕሽን ላይ ሲሆን ብረሹን ባንቀሳቀስን ቁጥር ኮንቲኒዩስሊ የሚቀየሩ ከለሮችን አናላይዝ ማድረጉን ይቀጥላል። ለምሳሌ ሌላ ከለር እንቀይርና እንየው። ኦኬ፣ አሁን እዚህ ጋር ያለውን ከለር መቀየር ብንጀምርና ፔንት እያደረግን መተን ወደ ቢጫው ክልል ብንገባ ቢጫውን መቀየር ይጀምራል። ምክንያቱም አሁን እንዳልነው የሚቀየሩ ከለሮችን ኮንቲኒዩስሊ ቼክ ያደርጋል። ነገር ግን ሁለተኛው ሳምፕሊንግ ዋንስ ኦፕሽን ላይ ካደረግነው መጀመሪያ ፔንቱን የጀመርንበት ኤሪያ ላይ ብቻ ያለውን ከለር ነው የሚቀይርልን። ከዚህ አልፈን ብንወጣ ራሱ የሚቀየር ነገር አይኖርም። ሶስተኛው ትንሽ ለየት ይላል። ምንድን ነው የሚያደርገው? ባክግራውንድ ላይ ከለር እንሰጠዋለን። ከዚያ ፔንት ስናደርግ ያን ከለር ሲያገኝ ብቻ መቀየር ይጀምራል። ያን ካላገኘ ያልፈዋል። ባክግራውንድ ላይ እንግባና አንድ ከለር እንስጠው። ለምሳሌ ቀዩን ከለር እንስጠው። የጃኬቱን ከለር በትክክል ለመውሰድ ምን እናደርጋለን? ከርሰራችንን ከከለር ቦክሱ ውጭ እናወጣዋለን። እንደምታዩት አይድሮፐር ቱል ይሰጠናል። በቀላሉ እንደዚህ ክሊክ አድርገን ከለሩን እንወስዳለን። ከዚህ አሁን እዚህ ጋር ፔንት ብናደርግ ምንም የሚቀየር ነገር አይኖርም። ልክ ወደ ቀዩ ባክግራውንዱ ላይ ወደ ሰጠነው ከለር ስንገባ አያችሁት መቀየር ይጀምራል። ኦኬ፣ ቀጣዩ የሊሚት ኦፕሽን ነው። ይህ ኦፕሽን ቱሉ ተመሳሳይ ከለሮችን አናላይዝ የሚያደርግበትን ሬንጅ ነው የሚያስመርጠን። 3 ኦፕሽኖች አሉት። የመጀመሪያው ኮንቲጊዩስ የሚለው ላይ ሲሆን ብረሹ አናላይዝ አድርጎ የሚቀይረው አንድ ቦታ ላይ ወጥ ሆኖ የተቀመጠን ከለር ብቻ ነው። ምን ማለት ነው? ይሄ በተግባር እንየው። ለምሳሌ እዚህ ጋር ቢጫ ከለር አለ። ኦኬ፣ ነገር ግን መሃል ላይ ነጭ ከለር ገብቷል። አሁን እዚህ አካባቢ ፔንት ማድረግ ብንጀምር አያችሁ እየቀየረ ያለው በዚህ በኩል ያለውን ቢጫ ከለር ብቻ ነው። ለምን? መሃል ላይ የሚለያቸው ሌላ ከለር ስላለ። ነገር ግን ዲስኮንቲጊዩስ ላይ ብናደርገውስ አያችሁ መሃል ላይ ነጩ እያለ ራሱ እሱን አልፎት ቢጫውን አንድ ላይ ይቀይርልናል።
የመጨረሻው ፋይንድ ኤጅስ የሚለው እየቀየር ነው ያለው ከለር የሚያበቃበትን ኤጅ ዲቴክት አድርጎ እዚያ ጋር ፔንቱን ያቆምልናል። እዚህ ጋር ፔንት ማድረግ ብንጀምርና ፔንት እያደረግን ወደዚህ ብናልፍ አያችሁ እዚህ ጋር ከለሩ የሚያበቃበትን ኤጅ ስላገኘ ፔንቱን ያቆመዋል። በጣም ጥሩ አይ ቲንክ ግልጽ ነው። ቀጥሎ ያለው ኦፕሽን ቶሌራንስ ነው። ሪፕሌስ የምናደርገው ከለር በምን ያህል ሬንጅ ነው የሚካተተው የሚለውን ሃንድል የምናደርግበት ነው። ከፍ ባደረግነው ቁጥር የምንቀይረው ከለር ሬንጅ ከፍ ይላል። በቀነስነው ቁጥር ደግሞ ኦንሊ ክሊክ አድርገን ፔንት የጀመርንበትን ከለር ብቻ ነው የሚቀይረው። ሞር ስለ ቶሌራንስ ማጂክ ዋንድ ቱልን ያየንበት ቪዲዮ ላይ አውርተናል። ወደዚያ ቪዲዮ መለስ ብላችሁ ተጨማሪ ነገሮችን ማየት ትችላላችሁ። ብረሽ ግሩፕ ላይ ወደምናገኘው የመጨረሻው ቱል ስንሄድ ሚክሰር ብረሽን እናገኛለን። ይህ የብረሽ አይነት አዲስ ከለር ቀጥታ ፔንት ከማድረግ ይልቅ የሰጠነውን ከለር ፔንት የምናደርግበት ኤሪያ ላይ ካሉ ከለሮች ጋር የሚያዋሃድ ብረሽ ነው። የሚጠቀመው ቴክኒክ እና በውስጡ የያዛቸው ሴቲንጎች ከትክክለኛ የቀለም ብሩሽ ጋር ያመሳስሉታል። ቱሉን ይዘን ለምሳሌ እዚህ ጋር ፔንት ብናደርግ አያችሁት ሁለቱን ከለሮች በዚህ መልኩ ያዋሃዳቸዋል። ሶ ቤዚክሊ የዚህ ቱል ፋንክሽን ከለሮችን ሚክስ ማድረግ ነው። ባይ ዲፎልት ብረሽ እንደመሆኑ የብረሽ ሴቲንጎች ይኖሩታል። በዚህኛው ቦክስ ብረሹ የሚይዘውን ከለር እንመርጣለን። ከጎን ያለችውን ቀስት ስንጫን በውስጡ የተወሰኑ ኦፕሽኖችን ይዟል። ሎድ ብረሽ የሚለው ከለር ቦክሱ ኤምፒቲ ከነበር ማለት ብረሹ ምንም አይነት ከለር ካልያዘ እዚህ ጋር ሎድ ብለን የፎርግራውንዱን ከለር እንዲወስድ እናደርጋለን። ክሊን ማድረግ ስንፈልግ ክሊን እንለዋለን። አሁን ብረሹ ንጹህ ነው ማለት ነው። የዚህኔ ሚክሲንግ ላይ ብረሹ አድ የሚያደርገው ምንም አይነት ከለር አይኖርም። ፔንት የምናደርግበት ኤሪያ ላይ ያሉትን ከለሮች ሚክስ ማድረግ ብቻ ይሆናል ስራው ማለት ነው። ተግባባን? ሌላው እዚህ ጋር ሎድ ሶሊድ ከለርስ ኦንሊ የሚለውን ቼክ ካደረግነው እንደዚህ አልትን እየያዘን ከኢሜጅ ውስጥ ከለሮችን ስንወስድ የሚወስደው ከለርን ብቻ ይሆናል። አንቼክድ ከሆነ ግን ፍላት ከለር ብቻ ሳይሆን የሚወስደው ክሊክ ያደረግንበት ኤሪያ ላይ ያለችውን የኢሜጅ ፓርት ፒክ ያደርጋል። አያችሁ አሁን እዚህ ጋር የቆዳውን ከለር ብቻ ሳይሆን የዚህችን ፓርት ሙሉ ዲቴል እንደ ኢሜጅ ነው የወሰደው። ፔንት ስናደርግ እንደዚህ አይነት ኢፌክት ይሰጠናል። ሜቢ ቴክስቸሮችን ፓተርኖችን ፒክ ለማድረግ ሊጠቅመን ይችላል። ቀጥሎ እዚህ ጋር ሁለት ኦፕሽኖች አሉ። የመጀመሪያው ብረሹ አንድ ፔንት ካደረግንበት በኋላ አውቶማቲክሊ ከለሩ ሎድ እንዲያደርግ የሚያደርግልን ነው። ይሄ አክቲቭ ካልሆነ አንድ ዙር ፔንት ካደረግን በኋላ ብረሹ ባዶ ይሆናል። እዚህ ጋር እየመጣን ሎድ ማድረግ ይጠበቅብናል። ይህን አክቲቭ ካደረግነው ግን ፔንት ባደረግን ቁጥር በራሱ ጊዜ ሎድ እያደረገ ይሄዳል። ቅድም እንዳልኳችሁ ሚክሰር ብረሽ የትክክለኛ የቀለም ብሩሽ ባህሪ ነው ያለው። የቀለም ብሩሽ አንድ የቀለም ውስጥ ነክረ ነው ከቀባንበት በኋላ ቀለሙ ያልቃል። ዳግም ለመቀባት መልሰን መንከር ይኖርብናል። እዚህም ጋር እየሆነ ያለው ይሄ ነው እና ይህን ምልልስ ለማስቀረት ነው ይህ ኦፕሽን የሚጠቅመን። አንድ ፔንት ካደረግን በኋላ አውቶማቲክሊ ከለር ሎድ ያደርግልናል። ቀጥሎ ያለው ኦፕሽን ደግሞ ብረሹን አውቶማቲክሊ የሚያጸዳልን ነው። ምክንያቱም ብረሹ ቀለሞችን ሚክስ ስለሚያደርግ ብዙ ቀለሞች ብረሹ ላይ ይቀራሉ። እነዚያ በተደራረቡ ቁጥር የማንፈልገው ቀለም ወይም ሪዛልት እንዳይመጣብን ይህ ኦፕሽን ከእያንዳንዱ ፔንት በኋላ ብረሹን ያጸዳልናል። ከዚያ እዚህ ጋር የሚክሲንጉን ፕሮሰስ እና ሌቨል ሃንድል የምናደርግባቸው 3 ፓራሜትሮች አሉ። ዌት፣ ሎድ ኤንድ ሚክስ። ዌት ብረሹ ከኢሜጃችን የሚወስደውን የቀለም መጠን ኮንትሮል የምናደርግበት ነው። ሎድ ብረሹ የሚይዘውን የቀለም መጠን የምንመርጥበት ነው። ሚክስ ደግሞ ብረሹ የያዘው ከለር እና ኢሜጃችን ላይ ያሉት ከለሮች የሚዋሃዱበትን ሬሾ የምናስቀምጥበት ነው። እዚህ ጋር ሶስቱንም ፓራሜትሮች ያካተቱ ፕሪሴቶች አሉ። ይዋቸው የእነዚህንም ቫልዩ የቀያየራችሁ የሚሰጡትን ኢፌክት ቼክ ማድረግ ትችላላችሁ። ከዚህ በኋላ ያሉት ኦፕሽኖች ፍሎው፣ ስሙዚንግ፣ የአንግል፣ የሌየር ኦፕሽኖችን ከዚህ በፊት አይተናቸዋል። በሚክሰር ብረሽ የምንሰራቸው አንዳንድ ትሪኮች አሉ። ፎር ኤግዛምፕል እንደዚህ አይነት ኢፌክት መስራት እንችላለን። እንደዚህ እየሞከራችሁ ሌሎች ኢሜጆችን ተጠቅማችሁ ክሬቲቭ ነገሮችን መስራት ትችላላችሁ። እንግዲህ ብዙ ቱሎችን ያየንበት 14ኛው የፎቶሾፕ ኮርስ ቪዲዮአችን ይህን ይመስላል። የተጠቀምኳቸውን ኢሜጆች ዲስክሪፕሽን ላይ ባለው ሊንክ የቴሌግራም ግሩፓችን ላይ ማግኘት ትችላላችሁ። የቴሌግራም ቻናል ሊንክም አስቀምጥላችኋለሁ። ጆይን አድርጉ። በየጊዜው የላይቭ ሴሽኖች አሉን። ከዚያ በተጨማሪ የኮርሱን ኤክሰርሳይሶች አክሰስ ማድረግ ትችላላችሁ። በቀጣዩ ቪዲዮ እስከምንገናኝ ሰላም።